እንዴት ይቦራ በጣም ልጅ ነው አሎ ሰላም ነው እግዚአብሔር ሰላም ነው በጣም ወዴት እየሄድሽ ነው አራብሽ ማዘር እኮ ለራብ ጨብሷት እኮ ቡሌ ላመጣየት እኮ ነው ቡሌ ደግሞ ቡሌ ምንድነው አብሽ ያው ምግብ ይሆናል ቁርስ አለች አይደለ ቡሌ ላምኩ ያልኩሽ እኮ ከምግብ ትርፍራፊ እኮ ነው ኦኬ እኔ መች እንደዚህ ባለጌ ቆም አይገባኝ አይደለሽ ምን እሺ ዲቦራን ባልሆነ ባለጌ ምናምን ስትሰሙት አረ ምሮ ከየት ተከስተሽ ነው ብራዘር እና ተሳሳትኩ እንዴ አረ በቃ መልካም ቀን ከዚህ በላይ ከቆየን ሙዳችን ነው ይበላሽው እንጣስ በቃ እሺ ምሮ እንጣስ መቼ መጣ ነው መቼ የምትሄደው እየሰማታል እንዴት ነው የምትናገረው አፈላች በቃ እሺ ፒስ እንመርሽ በቃኛው ሰረት ተነግባልሽ እስከመሽ ነው ግን አብሽ ምን ቀጥለው እኮ ቀርብሽ ብታያቸው በጣም ደስ የሚሉ ልጆች ናቸው ደስ ስለሚሉማ ነው እነሱ ጋር የምትውለው መች ተውኩሽ ፍቅር እነሱን ከተዋወቅ ጊዜ ጀምሮ እኔ ካንተ ጋር መዋል ፈልጋለሁ ግን ሁሌ የምትውለው ከነሱ ጋር ነው እንዴ እና እንደሱ ከሆነ ለምን ዛሬ አብረን አናሳልፍም ክላስ እኮ አለን የት ልንቀጣ ነው ደግሞ እኮ ነገ ቅዳሜ ነው ገና ሰኞ የምንገናኘው ግን እስከ 9 ሰዓት ድረስ የት ነው የምንሄደው እንደውም ሰዓቱ አጠረብኝ ባትይ ይቆያል ተነሱበቶሎ ማሞና ማሚቱ ከንሱ ዳቦ ቆሎ ሮጦ ወደቁ ማሞና ማሚቱ ባሉ ዳቦ ቆሎ ሮጦ ወደቁ ተነሱበቶሎ ማሞና ማሚቱ ገዙ ዳቦ ሮጦ ወደቁ ማሞና ማሚቱ በሉ ዳቦ ቆሎ ሮጠው ወደቁ ተነሱበቶሎ 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 ታመት ምንድነው ደስ አላለሽም? እንዲያሳልፍነው ጊዜ ፊትሽ ልክ አይደለም። አረ ደስ ይለኛል ስለፈራ ግን እኮ አንቺ ሳትሆኚ የነበርኩ ሳፍርና ስሽኮረመም ነበር። ምን ያስፈራካል? ከዚህ በፊት መተታቀኝ እኔ እኮ የፈራሁት አይናችሁን ሲያፈጡብሽ አይቼ ነው። ብቻ አንተ እየቀና እንደው እንዴት አንቺን ከሌላ ሰው ጋር ያየሁሽ አልቀናም? አየህ አሁንም ሳታውቅ ቢሆን አንድ ነገር እየገባክ ማለት ምንድነው የገባኝ? እኔም ዲቦራ ጋር ሳይ እንዲህ ነው የሚሰማኝ። እንዴ ዲቦራ እኮ ኖርማል ነቴ ናት። ጊዜ ስለሚያስፈልጋት ብቻ ነው ካጠገቧ መሆኑ። በቃ እንዴ ያስፈልገኛል የሚያስስ አይደለም ባክራም ሻታኩት
ቆየሽ ማማንሽ አለሁ የመጣ ሰው የለም እንዴ? አንድ ሸክስ መጣ ነበረ። አንድ የተሰፋሽ ወዳይ ዘይዳለች እና ጅማሩ ምን እንዳስነካችኝ አላውቅም። መተት ብላ አሙር ደስታ አስገብታ ይዛት ሄደች። አንተ ተደብራለህ እንዴ? ስራ እኮ ቤተሰቦችን ማስረዳበት ስራ እኮ ነው። በቃ በት ብዬ ከፍላለሁ። ስንት ዴችን እሺ ትላለህ እንዴ? ሙሉ ባንኩን ይቀየርቱላት። ኧረ ምን ሙሉስ ነው የገባሁት። በቃ እየተቀብያት ልምጣ። ቶሎ መርሽ በቃ ጥያቄ ጠይቀኝ እንጂ ምን ያልሳፈራኛል? ምን ያክል መስልሽ እንዴ? የጠየኩት መልስልኝ። በቃ ማለት እኔ ውድ ከምላቸው ነገሮች ስኬት መድረስ ከምፈልግባቸው ነገሮች ሁሉ አንቺ ትበልጭብኛለሽ። በጣም አፈቅርሻለሁ። ከጣፈጡት ሁሉ አንቺ ትለያለሽ። እሺ አመሰግናለሁ። በጣም ነሽ። እኔ ደግሞ ስጤን በገጥም ነው ያልኩት። ደግሞ አንቺ ከመቼ ጀምሮ ነው ገጣሚ ሆንሽው? እንዴ አልነገርኩም እንጂ እኮ ገጥማለሁ። ደግሞ ቅድም ቲያትር ቤት ሲገጥማ አይቼ ትንሽ አስተካከልኩት። አንቺ ጉደኛ። እስኪ ወይ ልስማት ደግሞ። አባቴ ስትወጣ ነበርኩ ስጠልቅ ያሳየኝ ነበር ለማለት ከራሴ በላይ ንፋስ ነኝ። ንፋስ ዘላለም እንቅፋት የሚታኝ ወመልካም አባቴ እኔ እስካለሁ ድረስ እንዳራስተኛ እንቅልፌ እንዳረበ ሀሳብ እንጥላ እኔ እስካለሁ ድረስ የሌለው ቢሆን ሰማይ ሙሉ ረስቶ ወደ ምድር ቢደርስ የምድር ምሰሶ በቃሉ ቢፈርስ ውቅያኖስ ገንፍሎ ፀሐይ ብርሃን ጥሎ ጨረቃ ደም ብትለብስ በአንተ አንዱ ምድርስ አፈቅራለሁ። ይሄን ያክል አላቅሽም ማለት ነው። በጣም ነው የማመሰግነው። ፍቅር ግን ግጥሙ እንዴት ነው የሚያምረው! ይሄን ያክል አላቅሽም ነበር ማለት ነው። ድሮ እስከዛች ድርጅ ጋር እየዞርኩ እኔ ጋር ምን እንዳለ ታውቃለህ? ለምንድን ነው ግን እቺን ያለሽ እንደዚህ የምታያት? ቀርበሽ ብታያት እኮ በጣም ታሳዝንሽ ነው። ምን አላደርገውም። ጭራሽ ክላስ ቀረሽ ብዬ ደስ ሲለኝ ከሷ ጋር ሰፈር ለሰፈር ልዞር ነው እንዴ? ፍቅር እንደዚህ ይባላል? ክላስ እንሂድ። ሰዓት እየሄደ በቃ ሻት እንዴት ነሽ ዲቦራ? ሰላም ነው? ስራ እንዴት ነው? አሪፍ ነው? እንዴት ነው ስራ እየለመድሽ ነው? እርቤላ አንተ አብረሽ ባላ ያራ ተፍተፍ እያልኩ ነው። ግን ምን እሺ ነው እንቺ እኮ ጋቢኗ ዘጭ ብሏል። አስደብራታል እንዴ? አይመለከትሽ። አርፈሽ ጫማሽን አፈቃቂ። ምንድነው ከሲጋውን አስሩ መቀበል? ይቅርታ በማይመለከተኝ ነገር ገቦኝ መሰለኝ። በጣም እንጂ ወንባለን ተሽዋል። እንዴ ፍቅር ዲቦራ ግን እንድትባል ሰው እኮ አይደለችም። ማንንም በምን ነገር ላከብር ይችላል። ባንተ ሲመጡብኝ ግን አልችልም። የነገርኩሽ እኮ ነው። በጣም ከዚህ ተመለስ። እሺ እኔ ደግሞ ምን አድርጌሽ ነው ያኮረፍሽኝ? አንቺ እኮ ነሽ ጥፋተኛ። አንቺ እኮ ነሽ ደርሰሽ ሆነ የደፋሽባት። እሷ ምን አለችሽ? ስራዋን እየሰራሽ ነበርኩ። እንደውም ለሷ ማገዝ ነው። ካሁን በኋላ አልፈልግም። እሺ ቦርሴ ነው። ምንሽ ወይ ላብሽ ደውልለት እንዴ? ማ አንቺ እንዳታደርግ ቢደውልልሽላ እንዳታነሽለት እንዴ? ለምንድን ነው እንደዛ ማደርገው? ሳሪ እንዳጠፋ ስማው ሰው። ስለዚህ ራሱ ይቅርታ ብሎ ለማንሽ ነው መታረቅ ያለባችሁ። ወይ እኔ ናፈቀኛ። ማታም አላወራን እስካሁንም አልደወለ። አይዞሽ ጓደኛዬ፣ ትንሽ ስለተናደደብሽ ነው ደውላለሽ። ወይ በእነሱ ሰፈር ሄደን እንፈልገው እንዴ?
እሺ ግን በጭራሽ እነሱን ለማየት እንደሄድ እንዳትነግራችሁ። እቺ ከየት ተከሰች? እባክህ ወደዛ ካንተ ጋር የምጣላበት ጊዜ የለኝም። አንቺ ጋር ማን ደረሰ? ከተውጭ ሊያጡ ያታርፊም እንዴ? ቀላችሁ እንዴ? ኧረ ላሽ ባንተዋወቅ ይሻለን ነበር። እንዴት? በቃ ደባሪ ቡድ ነው የምታራምደው። እንኳን ተራመድኩ። ቼኳሽ ወዲው የሌለ ጽርታሻለች። እቺ ነገር አማርኛ ይላት እንዴ? የተሰራችው ጫማ አምራብሻለች ለማለት ነው። ኦኬ አመሰግናለሁ። ሌላም አለኝ እሱን አምጣልኝና ትሰራልኝ። ግን አሁን ቸኩያለሁ። ይስ በቃ ፍቱን ቢያጣል አድርጊልኝ። ለስራ ፈልጌው ፍላክ እንዳለ አንተና ያቺ ጓደኛ ጋር ፍራቱን አላበዛችሁት? እሺ ቆጭ እኮ ኖርማል ነገር ነው። እሺ በቃ ወሰድላል። ሰላም ዋሉ። ይምዛሽ ሄሎ ሳሚ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርክ? አፈር አካባቢ የጠበቀው እየመጣ ነው። እሺ ያው በቃ እሺ፣ መጣው ደርሻለሁ። እሺ በቃ ፈደም በል። እሺ መጣው። እሺ ደግሞ ፀጉር ምንድን ነው የሚመስለው? ዳይሬክተሩ እኮ ፀጉሩን ካልተስተካከለ ፈተና አገባም ብሎኝ ነው። ትናንት ለተፈጠረው ነገር ደግሞ በጣም ይቅርታ። ኧረ አብሮሽ እንደውም እኮ ይቅርታ መጠየቅ ነበረብኝ። እንዴ ለምን? አንቺ ደግሞ ምን አጠፋሽ? በእኔ ምክንያት እንዴት ተጣላችሁት? አረ ችግር የለውም። ደግሞ አልተጣላንም እኮ ትንሽ ተናዳብኝ ስለነበር ነው እንጂ በቃ እንዴት ይወረድለትና ይቅርታ ጠይቃታለሁ። እሺ አብሮሽ። አረ ለምን? እንደውም እሷ ናት ይቅርታ መጠየቅ ያለባት። ለኔ እንኳን ችግር የለውም። አንተን ግን ካስከፋው አብሮሽ በጣም ይቅርታ። እሺ። አረ በፍጹም። ይልቅ ትምህርት ቤት አትቅሪ። ካሁን በኋላ ፈተና ሊኖር ይችላል። ተከታታይ። ወይ አብሮሽ መጣ እንኳን አይመስለኝም። ምን ነው አዲስ የተፈጠረ ነገር አለ? አራው ማዘሯንም የለብሱባታል። ደግሞ ከምሰራበት ቦታ ደግሞ ዛፎች አስነስተውኛል። እንዴ ለምን? አንቺ ደግሞ ምን አደረግሻቸው? በቃ ብንሽ ይመዘባሪ ስለኛለች። በፈጣሪ ምን በቃ ማዘርን በኋላ አብረን እንደዳርሷች። በቃ ሽንካለ እንዴ ተሳርስ ምን ይስጠክራስ ዳፍ በቃ ብንሽ ይነሻች። በቃሽ ወልካም ቀይስ አብሽ ቆይ የተፈጠረ ችግር አለ? አዎ እናቷን እኮ በጣም አሞባት። ማለት ቆይ ሆስፒታል ምናምን ይዛት አልሄደችም እንዴ? አዎ ባክ ሊስትሮ ነበር የምትሰራ። ደግሞ ከሊስትሮ ቦታ ማስወሰድ መሰለኝ። ክላስ የሚቀጣው ሊስትሮ እየሰራች ስለሆነ ነው። አዎ በጣም ይታሰሰው። ሰላም እንዴት ምፍቅ ብለሽኝ ነበር? ታጂ አይላ ነገር ነው ተከ ፍላጎት በጣም ደስ ይለኛል። እንደማጣሽ ታውቂያለሽ። እኔ ሳምንት ተንተልኩ። እውነት ነው አብራም ታሳችሁ? ኧረ አይደለም ትንሽ ተናዳብኝ ስለነበር አይደለም ለአንቺ ጫማ ጠራጊ ለምን ተናገርሻት ብላ አይደል እንደዚህ እኮ። በል አሁን ይቅርታ ጠይቃች። እሺ በጣም ይቅርታ። እንደ ሰው አስተሳሰብ እንጂ እኮ እንደ ፍቅር አስተሳሰብ በልቤ ውስጥ ትልቅ ቦታ አለሽ። ከልቤ ነው የማፈቅርሽ። እኔ እኮ በጣም ነው የምወድ። ብታይ ማንታረቅ መስሎኝ ለሊቱን ሙሉ ፎቶውን አቅፌ ሳለቅስ ነው ያደርኩት። መቆራረፍ እውነተኛ ፍቅርን ያጠነክረዋል እንጂ አይቀንሰው። ኦኬ ስለዚህ እውነተኛ ፍቅር ነው ማለት ነው። እንዴት ያጎረፍከኝ ጊዜ ሳለቅስ ነበር። ፕሊዝ ካሁን በኋላ እንዳትኮርፈኝ። እሺ በተቃራኒ ደስተኛ ብቻ ለእንትልቅ እንዴ ምን ነው ደርቃችሁ ቀራችሁ? አይ ሰው ሁሉ ፍቅሩን በቃላት ይገልጻ። አንተ ግን ሁሉ ጊዜ እንደዛ ተንካውነሽ ፍቅሩን ከስጭ ነው። ሰው እኮ የራሱ እውነት አስተዋል። ጃንም देखलो मत गई दूरिया यहाँ हुई यहाँ ስጭት ነኝ ያልገባህማ
ስትናደጂ እንዴት እንደሚያምርብሽ ታውቂያለሽ። እኔስ እንዴ ምንድን ነው ፍቅሩ ሁሌ እንደዚህ ነው የሚገልጽልሽ በዘፈን? አዎ አሁንማ እንዴት ትንትናለኝ ያልባፋችሁ የኔ ፍቅር ለኔም ፍቅር እንደዚህ በዘፈን ግለጽ። እሺ ከእንግዲህ ከተኮራረፈ በዘፈን ይፈታልሻል። ቶ እንዴ ድጋሚ ማን እንኮራረፋል? እሺ በቃ እንኮራረፍ። በተቃራኒ ደስተኛ ነው ማደርግሽ። በቃ እንዲሽ እሺ ይቅርታ ተበለኛ። ተጣጣኛለች ከኛ ክራሽ ደግሞ ሳልነግራችሁ እናንተን እኮ ፍለጋ ነበር የመጣ ነው። አይ እንኳን ተናገረች ተባርጋችሁ እንኳን መጣች። አሪፍ ቦታ አምርጋችሁሽ ና አቃኑ እንሂድ። ምንድን ነው አበዛችሁ ፍቅራችንን ታውቃለህ። ቻው እንዴ ለምን ሾተለናል? እኛ እኮ እየቀረናል